የለውጡ ማግስት በነበረው ጥናት 50 ገደማ ስታርታፕስ ኢትዮጵያ ውስጥ ነበሩ። ዛሬ ከ900 በላይ ስታርታፕስ እንዳሉ መረጃዎች ያሳያሉ። እኔ በጣም ተስፋ የሚሰጠኝ ቁጥራቸው በዚህ ደረጃ ማደጉ አይደለም። የኢትዮጵያን ስታርታፕስ ከብዙ ሀገራት የሚለየው አክሮስ ኦል ሴክሽን በትራንስፖርት፣ በሎጂስቲክስ፣ በአግሪቴክ፣ በፋይናንስ በፈለከው ሴክተር ብትሄድ ጅማሮች አሉ። ይሄ በጣም ተስፋ ይሰጣል። ኢትዮጵያ ውስጥ ወጣት ሀሳብ ያላቸው ሰዎች ቢያንስ በፖሊሲ ደረጃ ቢደገፉ በአድሚኒስትሬሽን የተወሰነ ደረጃ አንዳንድ አስራዎች ብናስተካክል ጥቂቱን ፐርሰንት እንኳን ብናሳካ ለምናስበው ብልጽግና በእጅጉ ፈርቀዳጅ ጠቃሚ ይሆናል ከሚል እሳቤ ነው። እንግዲህ ኢትዮጵያ ውስጥ ጅማሮች አሉ። እነዚህ ጅማሮች ፍሬ እንዲያፈሩ በርካታ ስራ መስራት ይጠበቅብናል ገና ስለሆነ ያ ሲደመር የምናስበውን ውጤት ያመጣል። ኢትዮጵያም ቅድም እንደተባለው ጥቂት ዩኒኮርኖች ትፈጥራለች ተብሎ ይጠበቃል።